አስባለሁ። ማንሳት ያለበት ሐሳብ ነው። እንደ እግዚአብሔር ፈቃድ ዛሬ ሳምንት እናጠቃላለን። 15 ደግሞ ውይይት ጊዜ ይኖረናል። ስለዚህ ምንድነው ዛሬ የጋብቻ ህይወት የሚለውን ሐሳብ አነሳለሁ። ባለፉት ጊዜያቶች ውስጥ ብዙ ሐሳቦችን አንስተናል። ስለ ጋብቻ ምንነት አይተናል። ቤተሰብ ተቋሙ እግዚአብሔር ነው ብለን አይተናል። ጋብቻ እስከ መቼ ነው የሚለውን ሐሳብ አይተን ነበር። ቀጥሎ ደግሞ በባልና በሚስት መካከል ያለው አንድነት እንዴት እንደሚጠበቅ አይተናል። ዛሬ ሳምንት ደግሞ ከዛ በኋላ ለምትጋቡ ስለ እጮኞቹም አንስተናል። ዛሬ ሳምንት ያነሳነው እሱ ነው እና በጣም በሚገርም ሁኔታ ጌታ ይናገረን ነበር ስለ እጮኛሞች እንዴት ነው እጮኝነታቸውን ጊዜ መጠበቅ እንዳለባቸው። ለዛ ደግሞ የሚያበቁት መንገዶችና አቅጣጫዎች ምን ነበረ፣ መጽሐፍ ቅዱስ ምን ይላል የሚሉትን ሐሳቦችን ዛሬ ሳምንት እሱ ላይ ነው ያየነው። ዛሬ የጋብቻ ህይወት እናያለን። በሚቀጥለው ሳምንት ደግሞ ስለ ልጆች እናየዋለን። ስለ ልጆች ካየን በኋላ ብዙ ሐሳብ ነው ያለው። እግዚአብሔር ቢፈቅድ ደግሞ ወደፊት መጽሐፍ እየተዘጋጀ ነው፣ በዚህ ቤተክርስቲያን እየተዘጋጀ ነው። ያንንም ሐሳብ ነው ተጠቃልለው በዚህ ውስጥ። ስለዚህ ወደፊት እሱን በሚቀርብበት ጊዜ ለማንበብ ዝግጁ ትሆናላችሁ ማለት ነው። በዚህ በቪዲዮም በኩል እየተዘጋጀ ነው። ያ ሁሉ ነገሮች ወደፊት የሚሆኑ ነገሮችን ቤተክርስቲያን ማድረግ የሚገባቸው ነገሮችን ነው እያስቀምጥን ያለ ነውና እንድታስተውሉ ጠይቃለሁ። እግዚአብሔር ይመስገን። አሜን ነው ወይ? እስቲ በደንብ አሜን በሉልኝ። አዎ ጌታ ይባረክ። እና የጋብቻና የትዳር ህይወት የሚለውን ነገር ዛሬ አነሳዋለሁ። ጋብቻ ህይወት አንድ በሰዎች ህይወትን ለመኖር ህይወት የሚባለውን ነገር በጌታ ነው የምናውቀው። በጌታ እናውቀዋለን ህይወት የሚባለውን ነገር እና ህይወት የሚባለውን ነገር ካገኘን በኋላ ያን ህይወት መኖር እንደሚገባው ነው ሰዎች የሚኖሩት። ጌታ ኢየሱስ ክርስቶስን ከተቀበልን በኋላ በክርስቶስ መኖር ሌላኛው ምንድነው? ህይወት ነው። መቀበል ብቻውን በቂ አይደለም። ያ የተቀበልንበት ህይወታችን የተጋበዝንበትን ህይወት ደግሞ መኖር ነው የሚያስፈልገው። ስለዚህ ነው ጌታ ኢየሱስ ምን ብሎ ተናገረ? ህይወት እንዲሆንላችሁ ህይወት እንዲበዛ መጣዋል። ህይወት እንዲሆንላችሁ ያ የተቀበሉት ህይወት ደግሞ ምን እንዲሆን እንዲበዛላችሁ መጣው። ህይወት የሚበዛ ነው። ስለዚህ በጋብቻም በትዳርም ውስጥ ደግሞ ህይወት ምንድነው? የሚበዛ ነው፣ የሚታይ ነው፣ የሚኖርበት ነው። በጋብቻም ውስጥ ሌላኛው ለክርስቶስ የሰጠንበት ህይወት ነው። ሁለተኛ ደግሞ በጋብቻ ውስጥ ከገባን በኋላ የገባነውን ህይወት መኖር ያስፈልጋል። ቢከብድም ቢቀልም፣ በሀብትም በድህነትም፣ በመከራም በሐዘንም ከገባንበት ጊዜ ጀምሮ የምንኖርበት ህይወት ነው የጋብቻ ህይወት። በጤናም በህመምም በሁሉ ነው የምንኖረው ጋብቻ ህይወት ማለት ነው። ስለዚህ የጋብቻ ህይወት ለመኖር ደግሞ የራስ የህይወት ፈቃደኝነትን የሚጠይቅ ነገር ነው። ባሉም የራሱን እዛው ጋብቻ ውስጥ ከገባ በኋላ የሚኖርበትን የኑሮ መማሪያ አድርጎ እንዴት ጠብቆ ነው መኖር ያለበት። ብዙ ነገሮች የምናጠበት፣ ጉልበታችን የምናጠበት፣ መልካችን ውበታችን የምናጠበት፣ ብዙ ነገሮችን የምናጠበት ነገር ግን እያጠን ደግሞ የምናፈራበት ነገር አለ። እያጠን እያፈራን እንሄዳለን ማለት ነው። እኔ ወላጆቼን ዛሬም አሉ፣ እድሜያቸው ወደ 90ዎቹ አካባቢ ደርሰዋል። እነሱ አሁን እየደከሙ ነው ያሉትና ከነሱ በኋላ የወጣን እኛ ደግሞ እየበረታን ነበር ሄድ ነው። አሁን ከኛም ደግሞ ትውልድ እየወጣ እንደ ድሮ አይደለም። ባለፈው ራሴን እዚች ጋር ራሴን ፈተሽኩት። ድሮችቷን ደረጃ ሮጬ ነበር የሚወጣው። ባለፈው ግን ሮጬ እወጣለሁ ብዬ አልቻልኩትም። ለማችሁ ነገር አልቻልኩትም። ለከስ ምን እያየው ነው ግን ልጄ ምን ሆነ አሴር እየፈተሽኩ ነበር። ራሴንም እሱንም እያየ ነበር። ታች ሮጦ ላይ ወጣ። አስቡት። እኔ እንደዚህ እስቲ ሊሞክር ብዬ ሞከርኩ ግን አልሆነም። ራሴን እያየው መጥቶ ለከስ እየቀነስኩ እንደሆነ አይቼዋለሁ። ያው እናንተም ተቋላችሁ ነገሩ አይደል? ጌታ ይመስገን። ህይወት ነው፣ ህይወት ስላለ እዛ ውስጥ ማለት ነው። እነዚህን ሐሳቦችን አንስቼዋለሁ ከዚህ በፊትም ግን ደግሜ እዚህ ውስጥ አነሳዋለሁ። እግዚአብሔር በዘፍጥረት 2:18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቻትን ረዳት እናደርገው አለ እንፍጠር። ስለዚህ ስለ ጋብቻ ስለ ጋብቻ ህይወት ስናስብ እግዚአብሔር መጀመሪያ የሰውን ብቸኝነት ያላየበት አይቶ ከመረመረ በኋላ
መልካም አይደለም ያለው ያ ብቸኝነቱ ወደፊት የሚያስቀጥል ህይወት እንዳልሆነ ነው እግዚአብሔር ያየው። ስለዚህ የሚመቸውን ረዳት እንደሚያስፈልገው ያሰበበት ለዛ ነው። ስለ ጋብቻ አስቀድሞ በእግዚአብሔር እቅድና በጎ ፈቃድ ያለ ኃጢአት የተሰራ ከመሰራቱ በፊት የእግዚአብሔር ተቋም ነበር። እግዚአብሔር ከጋብቻ ምንድነው ኃጢአት ከመሰራቱ በፊት ነው። ኃጢአት ማነው ጋብቻ የኃጢአት ውጤት አይደለም። የሚገርማችሁ ነገር ጋብቻ ከውድቀት በፊት ነበር። ጋብቻ ውስጥ ሆኖ ነው ሰዎቹ የወደቁት። አስቡት። ስለዚህ ህይወት መኖር ሲያቅታቸው ሲወድቁ እንመለከታለን። ሲወድቁ እንኳን ባለፈው አንድነታቸውን ለማሳያት ሁለቱም ነው የወደቁት እና ከዛ በኋላ ያን አንድነታቸውን ይዞ እንዴት እንደወጡ አይተነዋል። የእግዚአብሔር ትልቁ የልቡ ሐሳብ ይሄ ስለሆነ ማለት ነው። ይህ ተቋም በሁለት ተቃራኒ ጾታዎች መካከል የሚመሰረት ሲሆን መሰራቾቹ ደግሞ ማን ነው? እግዚአብሔር ነው። ሁለት ተቃራኒ ጾታዎች ናቸው ወደ ጋብቻ ውህደት ውስጥ የሚመጡት ማለት ነው። ተመሳሳይ ጾታ ወደ ጋብቻ አይመጣም እና በዘመናችን ላይ ያለው ባለፈው ብዙ እዚህ ውስጥ አስተናል እዚህ ውስጥ ገብቻ ልናገር ግን እግዚአብሔር ከሁለቱ ተቃራኒ ጾታዎች መካከል ነው ጋብቻን አንድ አድርጎ አምጥቶ የሰራው ማለት ነው። ስለዚህ ይህ በዚህ ጋብቻ ውስጥ ህይወት የሚባለው ነገር አለ። እሱን ደግሞ ጠብቀን እንዴት መኖር እንደሚገባ እግዚአብሔር ይህንን ትልቁን ተቋም ለቤተሰብ አድርጎ በምድር ሲመሰረት ከጋብቻ በፊት የነበረ ተቋም የለም በምድር ላይ። እግዚአብሔር በፈጠረው ፍጥረት ላይ ትልቁ ተቋም ጋብቻ ነው፣ ቤተሰብ ነው። ስለዚህ ያን ተቋም ደግሞ የመሰረተው ማን ነው? እግዚአብሔር ነው። የገበንም ከዚህ በኋላም ወደ ጋብቻ የምንገባ ወገኖችም ምንድነው ማሰብ ያለብን? እግዚአብሔር የፈጠረ ትልቅ ተቋም ነው። ይሄንን ተቋም ደግሞ ምን ማድረግ ያስፈልጋል? መኖር ያስፈልጋል፣ መጠበቅ ያስፈልጋል። እንዴት መጠቀም እንደሚገባ ከታች እንመለከታለን። የጋብቻ ዓላማ ምንድነው የሚለውን ላንሳ። በዚሁ ላይ ያይሽ የጋብቻ ዓላማ እግዚአብሔር ይሄንን ተቋም ታዲያ በምድር ላይ የፈጠረበት ዋና ዓላማ ምንድነው? አሁን ጋብቻ ውስጥ ያለን ሰዎች የጋብቻ ዓላማ ምንድነው? ምን ይመስላችኋል? ከዚህ በኋላ ወደ ጋብቻ ውስጥ የምትገቡት ሰዎች ምን ዓላማ ነው ይዛችሁ የምትገቡት? ምን ሊያስብ ይሄ ትልቁ እግዚአብሔር ይሄንን ተቋም በሚፈጥርበት ጊዜ ምን ሊያደርግ ነው? ምን ሊሰራ ነው እግዚአብሔር አስቦ ወደዚህ ምድር ያመጣው የሚለው ነው። ስለዚህ በዚህ አይነት ሁኔታ እንድታስቡ አሳስባለሁ። የጋብቻ ዓላማ ሶስት ሐሳቦችን አነሳለሁ። አንደኛ የእግዚአብሔር ፈቃድ ለመፈጸም እርስ በርሳቸው በመረዳዳት በዚህ ምድር ላይ በቅድስና ለጌታ ክብር ለመኖር ነው። የእግዚአብሔር የጋብቻ ዓላማ የመጀመሪያ ነው። እግዚአብሔር በጋብቻ ውስጥ የሚፈጽመው የራሱ ሐሳብና ፈቃድ አለው። እግዚአብሔር የፈቃድ አምላክ ስለሆነ ዝም ብሎ አይደለም ጋብቻን ያቋቋመው። እግዚአብሔር የሰራው የመሰረተው እዚህ ጋብቻ ውስጥ አልፎ የሚሰራው የራሱ እቅድና ዓላማ አለ። ስለዚህ እነዚህ ሁለቱም የተጣመሩ ሰዎች ምን ይሆናሉ ማለት ነው? በጽድቅና በቅድስና እግዚአብሔርን በመፍራት ህይወት ደግሞ መኖር ያስፈልጋቸዋል። እግዚአብሔር ቤት ስለሆነ ቅዱስ ስለሆነ ቅድም ባይታችን በፊት እግዚአብሔር ይናገረን ነበር። እኔ እግዚአብሔር ቅዱስ ነኝና እናንተ ምን ሆኑ? ቅዱሳን ሁኑ። ይሄ ለጋብቻ ብቻ አይደለም። በክርስቶስ አምነን ለዳንን ሰዎች ሁሉ በቅድስና መኖር የክርስትና የህይወት ውበት ቅድስና ነው። ቅድስና ከሌለ ምን የለም? ውበት የለም። እግዚአብሔርን በውበት የሚታየው ቅዱስ አምላክ ስለሆነ በቅድስና የተፈራ አምላክ ስለሆነ ቅዱሱን እግዚአብሔር በቅድስና ማየት ያስፈልገናል። ስለዚህ ነው አስቀድማችሁ ትኖሩበት የነበረውን ምኞት ትታችሁ አሁን ግን ምን ሆናችሁ? እንደታዘዙ ልጆች ሆናችሁ በቅድስና ትኖሩ ዘንድ እኔ ቅዱስ ነኝና የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምኖቹ ቅዱሳን ሁኑ። ኑሮ የሚለው ሁሉ ነገር ይተባል። እያንዳንዱን ውሎ፣ እያንዳንዱን አካሄዳችን፣ እያንዳንዱ እንቅስቃሴዎቻችን ይወስናል። የባልም የሚስትም እንደዚህ ነው። በቅድስና መኖር አለባቸው።
ቅድስናው ለእግዚአብሔር ነው። የባል ቅድስና ለባለቤቱ ነው። የሚስት ቅድስና ለባሏ ነው። ስለዚህ ቅድስና ያስፈልጋል። በቅድስና እንዲኖሩ ነው። ለዚያ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ላይ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ሐዋርያ ጳውሎስ ተናግሮታል። አንዳቸው ለአንዳቸው በኃጢአት ላይ እንዳይወድቁ በቅድስና ተጠብቆ መኖር እንደሚገባቸው እዛ ይናገራል። ሁለተኛ ምድርን በሙላት ምድርንና ፍጥረታትን ሁሉ በመግዛትና በእግዚአብሔር አገልጋይነት መጋቢ ባላደራ ለመሆን ነው የእግዚአብሔር ዓላማ በጋብቻ ውስጥ። ሁለተኛው ማለት ነው ምን እንዲሆነው እግዚአብሔር በምድር ላይ ምድርን በመግዛት በአገልጋይነት በመጋቢነት ባላደራነት ይዞ እነዚህ ሰዎች ምን መሆን አለባቸው? መኖር አለባቸው። ለዚህ ዓላማ ነው እግዚአብሔር የፈጠረው ማለት ነው። እስቲ አንደኛ ዘፍጥረት ምዕራፍ 1 ላይ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ያለውን አነብላችኋለሁ። እንደዚህ ይላል። እግዚአብሔር አምላክም ሰውን በመልኩ ፈጠረ፣ እንደ ምሳሌያችንም እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትንና ምድርን ሁሉ በምድርም ላይ ያሉትን የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሉአት፣ ግዙአትም፣ የባህር ዓሣዎችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትን ሁሉ ምን አድርጉ? ይግዙ ስላቸው ይመለከታል። ምድርን እንዲሞሉ ፍጥረታትን ሁሉ ደግሞ እንዲገዙ ደግሞም የእግዚአብሔር አገልጋይ ሆኖ በአገልጋይነት መንፈስ በመጋቢነት እየመገቡ መኖር እንደሚገባቸው ነበረ። እግዚአብሔር ለዚህ ዓላማ ነው ትዳር ላይ የፈጠረው ማለት ነው። ቀላል ተቋም አይደለም። ከዛ ከሁለት ሰው ከአዳምና ከሔዋን የወጣው እግዚአብሔር ይሄንን በዓለም ላይ ዛሬ በስንት ቢሊዮን ህዝብ ያለውን ህዝብ እግዚአብሔር እዛኔ በዚህ በሁለቱ ሰው በስተጀርባ ነበር እግዚአብሔር ያየው። እግዚአብሔር ታላቅ አምላክ አሜን ነው ወይ? እግዚአብሔር ታላቅ አምላክ ነው። ወጥስ ነገር ምን ያደርጋል? ማድረግ ይችላል፣ ማብዛት ይችላል። ብዙ ተባዙ ምድርን ሙሉ ብሎ እዛኔ ባወጣው ቃል ነው ዛሬ በዓለም ላይ ያለው ህዝብ ሁሉ የተፈጠረው። አስቡት እስቲ አስቡ። ይሄን ነገር በአእምሯችሁ ላይ በደንብ ሳሉት። ምን አይነት ትልቅ እግዚአብሔር ነው እንዳለው ነው ያደረገው። ስለዚህ በእያንዳንዳችን ህይወት እግዚአብሔር ከተናገረ እንዲሁ እንዳለ ነው የሚያደርገው። እግዚአብሔር ተናገረ እንዳለ ሆኗል። ስለዚህ ይህንን ዓላማ ነው። ሌላ ደግሞ አገልጋይ። አሁን ሰዎች ምድርን አሁን በዓለም ላይ እየሆነ ያለው በምድራችንም ላይ እየሆነ ያለው ነገር ስንመለከት የሰው ልጅ ምድርን በተለያየ አይነት ኬሚካል ሲያቃጥል ለዛ ነገር ይጠይቃል። የተኛውም ንጉስም የተኛውም ሰው ቢሆን ምድር ላይ ግፍ የሚሰራ ሰው ልጆች ላይ እንስሳ ላይ ግፍ የሚሰራ ሰው ይጠይቃል። እግዚአብሔር የሰውን ልጅ ምድርን ያለማ ዘንድ ነው፣ ምድርን እንዲያንከባክብ ነው፣ ምድርን እንዲጠብቅ ነው፣ ታለማት ዘንድ ነው ብሎ እግዚአብሔር ቃል ያን ሳናደርግ ስንቀር ሁላችንም የምንጠይቅበት እንደሆነ ያስጠይቀናል። ምክንያቱም ለዚህም ነው። ሌላ ደግሞ በአምሳሉና በመልኩ ለተፈጠረው ሰው በምላስም ይሁን እንዲሁም ደግሞ በተግባርም የሰው ልጅ ላይ ሌላ ግፍ የምንሰራ ከሆነ ከመጠየቅ በእግዚአብሔር ፊት ወደ ያላን አንዳንዱ በተግባር የሚገላል፣ አንዳንዱ በምላሱ የሚገላል፣ አንዳንዱ በሐሜት የሚገላል፣ አንዳንዱ በቋንቋና በዘር እየለየ የሚገላል። ቁጭ ብሎ ማለት በደል ነው። ሰው ልጅ በእግዚአብሔር መልክና በአምሳሉ የተፈጠረ ክቡር ፍጡር ነው። እግዚአብሔር ያከበረው ፍጡር ነው። እግዚአብሔር ያከበረውን እኛ ማዋረድ በዘር በእንትን በቋንቋ በተለያየ አቅጣጫ ምን ከፋፍል ከሆነ ለዛ ለምናደርገው ነገር እንጠይቃለን። እንዳንጠየቅ እግዚአብሔር አንድ ነገር እንላለን። በመልኬ በአምሳሌ የፈጠርኩትን ሰው ብሎ ነው ነገ የሚጠይቀን። አድናው ስለኝ ነገ በፊቱ ላይ ሲቆም በዚህ ነው የሚጠይቀኝ እኔን ማለት ነው። ትጠየቃላችሁ። ስለዚህ ልክ ቅድም መግቢያ ላይ ስንጸልይ እንደነበረ
የእግዚአብሔር ፍርሃት ያለው ሰው እንኳን ለሰው ይቅርና ለምን ይላል? ለእንስሳ ይራራል። ምሳሌ 12 አንብቡ በደንብ። ጻድቅ ሰው ለእንስሳ ነፍስ ይራራል። ለእንስሳ ነፍስ እኮ ነው ይራራል። ምክንያቱም ጻድቅ ነው፣ የእግዚአብሔር ፍጡር ነው። ስለዚህ ይሄንን በደንብ አድርገን እንረዳ የሚያስፈልግ ጉዳይ ነው። እግዚአብሔር ይመስገን። ይሄ ነው ሁለተኛው ሐሳብ፣ ምድርን ለመሙላት፣ ምድርን ፍጥረታትን ሁሉ ለመግዛት፣ በአገልጋይነት መንፈስ፣ በመጋብነት፣ በባለ አደራነት ደግሞ እንድንጠብቀው ነው። ጠባቂዎችም ነው። የምንጠብቅበት መንገድ እንዴት ነው? ኒኮን ታጥቀን አይደለም። ለቤተ ክርስቲያን ለአማኞች ለእኛ የተሰጠው በምንድን ነው? በጸሎት በጽድቅ ህይወት እየኖርን ምድርን እንጠብቃለን፣ ህዝብን ደግሞ እናገለግላለን በታማኝነት እግዚአብሔር በሰጠን እድል ማለት ነው። በዚህ ሳምንት በነበረን ጊዜ ትላንት እየተናገረን ነበር ጌታ። ምድርን መቼም አንድ ሰው ምንም አይነት ጸጋ ቢኖረው ምንም አይነት መገለጥ ቢኖረው የምድርን ዳርቻ በአንድና በሁለት ቀን መዞር አይችልም። ግን በጉልበታችን ተንበርከን ምድርን ሁሉ መዞር እንችላለን። ሀገርን ሁሉ መዳሰስ እንችላለን። በዚህ ሳምንት ስንጸልይ ያልዳስንበት ዓለም ዙሪያ የለም። የጌታ መንፈስ በመካከላችን ስለነበረ አይታችኋል። ይላ የስጋዎቻችንን ስሜት ሁሉ መንፈስ ቅዱስ ተቆጣጥሮ ያን ሁሉ ስናይ ነበር። ያ ነው ለሰው ልጅ የተፈጠረበት ዓላማ። ያ ነው ዓላማችን እየፈጸምን መኖር ትልቁ ድል እሱ ነው። ከዚህ ትላንትና ሲወጣ የሆነ ትልቅ ሸክም ትልቅ ድል እግዚአብሔር እያወጭኩ ነበር ከተማ ላይ ወጣሁት። ክብር ለኢየሱስ ይሁን። አሜን። እስቲ ድል በሉ እስቲ አንድ ጊዜ ድል። ይሄ ነው ዋናው በምድር ላይ መኖራችን ዓላማ ማለት ነው። ሶስተኛው ሐሳብ የክርስቶስና የቤተክርስቲያን አንድነትና ፍቅርን ምስጢር እንዲለማመዱና ለሌሎች ደግሞ ምሳሌያዊ የሆነ ህይወት እንድንኖር ነው። በትዳር ውስጥ የእግዚአብሔር ዓላማ ክርስቶስና በቤተክርስቲያን መካከል ያለው አንድነት አለው። ክርስቶስ ለቤተክርስቲያን ራሱን መስዋዕት አድርጎ ያቀረበበት። እኔ ስለ ቤተክርስቲያን ስለ ክርስቶስና ስለ ቤተክርስቲያን ይለዋለው። ይህ ምስጢር ደግሞ ታላቅ ነው ይላል ኤፌሶን ምዕራፍ 5:32 ነው። ምስጢሩ ታላቅ ነው ይለው ነበር ሐዋርያው ጳውሎስ ስለ ቤተክርስቲያን። እዛ በቤተክርስቲያንና በክርስቶስ መካከል ያለው የፍቅር አንድነት ሐሳብ በጣም ትልቅ የሆነ ሐሳብ ነው ያለው። በባልና በሚስት መካከል ይሄ ምስጢርን እንዲለማመዱ ነው። ይሄ በዚህ ምድር ላይ የተለማመዱት ልምድ ደግሞ ነገ በሰማይ በአብ ፊት የሚኖሩበት ህይወት ነው። ይሄንን በምድር ላይ ያን ህይወት መመላለስ አለባቸው። ባል የሚስትን ቋንቋ ማወቅ አለበት። ሚስት ደግሞ የባሏን ቋንቋ ምን ማድረግ አለባት? ማወቅ አለበት። በፍቅር እየተገላለጹ መታወቅ አለበት። መታወቂያቸው ያ ነው። አንድነታቸው፣ መተሳሰብ፣ አንዱ ለአንዱ አንዱን መሸከም፣ አንዱ በአንዱ ደካማ ጎን ላይ ቆሞ ደካማ ጎኑን መሸፈን። ያ ነው ደካማ ጎኑን መግለጽ ሳይሆን ደካማ ጎኑን ምን ማድረግ? መሸፈን፣ መሸካከም። እሱ ነው እዛ ውስጥ ትልቅ ነገር አለ ማለት ነው። ስለዚህ ይሄንን ምስጢር ለነዚህ ለሶስት ዓላማዎች እንደሆነ ሌሎች ነገሮችን በዚህ ውስጥ መጨመር ይቻላል። እኔ ግን በዚህ አስቀምጬዋለሁ። የጋብቻ ዓላማ በእነዚህ መታየት ይቻላል። ሌላው የቤተሰብ ኑሮ መማሪያዎች። አሁን ወደ መማሪያዎቹ እንመጣለን። ቅድም ብያቸዋለሁ፣ የጋብቻ ህይወት ብያቸዋለሁ። አሁን ምንድነው መማሪያው? በምን አይነት ህይወት ነው ያችሁን መማሪያ አድርገው የሚኖሩበት ነገር ምንድነው የሚለውን ላንሳ። ትልቁ መማሪያቸው የቤተሰብ እዛ በሚኖሩበት ኑሮ ውስጥ ትልቁ የኑሮቹ መማሪያ መሆን ያለበት ፍቅር ነው። ፍቅር መማሪያ መሆን አለባቸው። ስለ ፍቅር ቅድም ባየንበት ስፍራ ላይ ያለውን ሐሳብ አነሳዋለሁ። ግን ከዛ በፊት ከፍጹም ፍቅር የመሰጣት በፍጹም ማንነት በመሰጣት ነው ባልና ሚስት በህይወታቸው መኖር የሚገባው። ባልም ለሚስቱ የተሰጠ መሆን አለበት። ሚስትም ደግሞ ለባሏ ምን የሆነች መሆን አለባት? የተሰጠች መሆን አለባት። የተሰጠች ስትሆን ነው ያ ህይወት ትክክለኛ አቅጣጫ ይዞ መኖር የሚቻለው። በቤተሰብ ህይወት ውስጥ ፍቅር ትልቅ ስፍራ አለው። በቤተሰብ ህይወት ውስጥ ፍቅር ነው ትልቅ ስፍራ ያለው። ያ ፍቅር ከሌለ ግን ፍቅር የሌለ ከሆነ እዛ ቦታ ላይ ራሱ
ዋናው መስራቹ ባለቤቱ እግዚአብሔር የለም ማለት ነው። አስቡት እና ነበር እስቲ አንደኛ ቅድም ያነበብንበት ስፍራ ላይ ትንሽ ነገሮች ልናገር። ምዕራፍ 4 ላይ ምዕራፍ 4 አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ጀምሬ ቅድም ያነበብነውን ክፍል ላንሳ። ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወድ ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን ምን እንሆን? እንዋደድ ይላል። እንዋደድ ወዳጆቼ ሆይ የሚለው ይሄ የዮሐንስ ትልቁ ምንድነው ማለት ነው? የመጠሪያ ቃል ነው። ወዳጆቹ ያደረገን ክርስቶስ ነፍሱን ሰጥቶ ነው። ዮሐንስ ወንጌል 15 ቁጥር 13 ላይ ለወዳጆቹ ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም። በአንድ ፍቅር ነው የገዛው ጌታ ኢየሱስ ክርስቶስ። ስለዚህ እኛ በፍቅር ተዋደን እንድንኖር የተወለድንበት ማንነታችን ነው። አሜን ነው ወይ? እስቲ በሉት እስቲ በጠግባችሁ ላይ ያለው ሰው ተዋደን እንድንኖር ዘንድ በፍቅር የተወለድንበት ማንነታችን ማንነቴ ነው ወልዳችሁ ንገሩስ። በጠግባችሁ ያለው ሰው አሜን ምናችን ነው? ማንነታችን ነው። ቁጥር 7 ላይ እንደዚህ ነው ወዳጆቼ ፍቅር ከእግዚአብሔር ስለሆነ የሚወደድ ሁሉ ከእግዚአብሔር ስለተወለደ። ያልተወለደ ሰውማ ከየት አምጥቶ ነው ፍቅርን መስጣት የሚችለው? ከየት አምጥቶ ነው መዋደድ የሚችለው? ከራሱ አይደለም። እውነት ነው። ባለፈው እዚህ ጋር ጥሩ ሐሳብ ትገልጥ ነበረ እይታችን እዚህ ዓርብ ቀን ስታስተምረን እና አስቀምጬዋለሁ። መጽሐፍ ቅዱስ ጥናታችን ክፍል 45 ደቂቃ በጣም ግርም የሆነው መልእክት አስተላልፈረች ስሙት በኋላ እና ምንድነው ሰው በዓለም ላይ ብዙ አይነት ወደ 8 አይነት የፍቅር አይነቶች እንዳሉ ነግረናለች እይታችን። እውነት ነው። ብዙ አይነት ነገሮች አሉ። የቤተሰብ ፍቅር አለ፣ የዝምድና ፍቅር አለ፣ የጓደኛ የሚባሉ ብዙ ፍቅር አይነቶች አሉ። ግን እግዚአብሔር እኛን የወደደበት ፍቅር አጋፔ ፍቅር ነው። ምንም ምክንያት ላይ ወይ መስፈርት ሳይጠየቅ የሰጠን ፍቅር ነው። ስለዚህ በዛ ፍቅር የተወለድን ሰዎች ስለሆንን የተወለድንበት ማንነት ወንድሜን እንዲወደው እህቴን እንዲወደው ደግሞ ባሌን እንዲወደው ሚስቴን እንዲወደው ያደርገዋል። ይሄ አሁን ምንም እንትን የለውም፣ ምንም መግደደሪያ የለውም ማለት ነው። ስለዚህ መውደድ ግዴታ ነው። መውደድ ምንድነው? ግዴታ ነው። ይሄንን ነው እግዚአብሔር ቃል የሚነግረን። ከዛ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድና ፍቅር የሌለው ቁጥር 8 ላይ ያለውን እስቲ እናነበውላችን እናነበው አንድ ጊዜ አቤት እንበለው እስቲ ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምን ስለሆነ? እግዚአብሔር ፍቅር ነው። እስቲ ከፍ አድርጋችሁ አንዴ ሁላችሁ እንድታነቡልኝ ይጠይቃል። በጌታ ፍቅር ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና። አዎ ፍቅር የሌላ ከሆነ እግዚአብሔርን አያደርገውም፣ አያውቅም። አልተወለደም ማለት ነው። አልተወለደም። ለወንድሙ ለእህቱ የማያስብ ዝም ብሎ ካፉ እንደፈለገ ቃልን የሚወረውር ከሆነ ትክክል አይደለም። ፍቅር እንደዚህ አይደለም። ፍቅር እትሽን ተሸከም ነው ብለው ፍቅር የማይገባውን አያደርግም። ምክንያቱም ለወዳጁ የማይገባውን አያደርግም ይላል። ሮሜ 15:10 ላይ እንደዚህ የሚል ቃል አለ። ፍቅር ለወዳጁ የማይገባውን አያደርግም። የማይገባውን አያደርግም ማለት ምን ማለት ነው? የማይገባውን ንግግር አይናገርም። ዛሬ እንኳን አብሮ ለዋለው ሰው፣ አብሮ ላሳለፈው፣ አብሮ መማር ውስጥ ላለው ሰው ሳይሆን አብሮ ላለው ሰው የማይገባውን ንግግር አይናገርም። ከእግዚአብሔር የተወለደ ሰው ስለሆነ ከእግዚአብሔር የተወለደውን ወንድሙን አያፈርስም ማለት ነው። ስለዚህ በጣም መጠበቅ ያለበት እንደሆነ እየፈረንበት ለወንድማችን መጠበቅ አለበት ማለት ነው። አያውቅም። እሺ ከዛሳ ቁጥር 9 ላይ ይላል በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ ይላል። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም።
ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ምን እንሆን? እንዋደድ ይገባል። ልንዋደድ እርስ በርሳችን ልንዋደድ ይገባል ነው ብሎ በአራት ቁጥር ይገባል። እርስ በርሳችን ልንዋደድ ይገባል። ክርስቶስ ለኔና ለእናንተ ራሱን መስዋዕት አድርጎ ነው ያቀረበው በቀራንዮ መስቀል። አንድ ልጅ ነበረው እግዚአብሔር። ያ አንድ ልጅ እኔንና እናንተን ከመውደድ የተነሳ ነው አሳልፎ የሰጠው። ፍቅር እንደዚህ ነው። ፍቅር እንደዚህ ነው ያለበት። ለዚህ ነው ፍቅር በዚህ ነው የተገለጠው። በምን? በኢየሱስ ነው የተገለጠው። ፍቅር እንዴት ተገለጠ? እግዚአብሔር አንድያ ልጁን በሰጠበት ጊዜ ተገለጠ። በየት? በእኔና በእናንተ ህይወት ውስጥ ተገለጠ። የተገለጠውን እውነት ደግሞ እኛ ልንኖር ያስፈልጋል። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደ ቁጥር 11 ላይ እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔርን ማንም ከቶ አላየም። እግዚአብሔርን በመልኩ በይዘቱ በቅርጹ ያየ ሰው አለ እንደ ባይ ነው። በምንድን ነው ያየነው? እግዚአብሔርን በቃሉ በተስፋው አይተናል። በኢየሱስ ነው ያየነው እግዚአብሔር። ታዲያ ያየነውን ይላል እዚህ ጋር ከቶ ያየ አንድም የለምና አላየም። እርስ በርሳችን ግን ብንዋደድ በእኛ ደግሞ የእግዚአብሔር ፍቅር በእኛ ይኖራል። ፍቅሩ በእኛ ምን ይሆናል? ፍጹም ይሆናል። ማለታቸው ፍቅር በእኛ ውስጥ ሲኖር ነው። እርስ በርሳችን በአንድነት በአንድ መንፈስ በአንድ ሀሳብ አንድ ልብ ሲኖረን እዛ ውስጥ ፍቅር ሲኖረን ሰዎች እግዚአብሔር በዚህ በእኛ መካከል መኖሩን በትክክል ያውቃሉ። ይታያል። የእግዚአብሔር ማንነት ማለት ነው። አለ እግዚአብሔር ይላል። እስቲ እግዚአብሔር አለ በሉ። እስቲ እግዚአብሔር አለ። ማን አለ? እግዚአብሔር አለ። ለዚህ ነው እርስ በርሳቸው ተዋደዱ ያለበት ዋና ትልቁ ምክንያት ለዚህ ነው ማለት ነው። ይሄ የቤተሰብ አንዱ ምን መሆን አለበት ማለት ነው? አንዱ መታወቂያ ያለበት ጉዳይ ነው ማለት ነው። ስለ ፍቅር ባህሪያ ደግሞ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 13 ከ7 እስከ 8 ባለው ክፍል ላይ ስለ ፍቅር ታዲያ ምንድን ነው? ባህሪው እንዴት ነው የሚታወቀው? ምን አይነት ፍቅር ነው? አንድ ሰው ውስጥ ፍቅር መኖሩን በምንድን ነው የሚታወቁት? በምን እናውቀዋለን? የፍቅርስ ባህሪ ምንድን ነው? ባል በሚስቱ ውስጥ ያለውን ፍቅር በምን ታውቃለህ? ባል በሚስቱ ውስጥ ያለውን ፍቅር በምንድን ነው የሚያውቀው? ሚስትሳ በባሏ ውስጥ ያለውን ፍቅር በምንድን ነው የሚታወቀው የሚለው ነገር ላንሳ። እንዴት ይታወቃል? በእውነት ባለቤቴ ፍቅር ነው ለማለት እችላለሁ? ሙሉ ድፍረት ይኖረኛል? እኔስ ባለቤቴ ላይ ፍቅርን የእግዚአብሔር ፍቅር አለ ብዬ በሷ ውስጥ የፍቅርን ሙላት አያታለሁ? የሚያሳየው የቃሉ መስታወት አለ። ያገኛለሁ ወይ ባሌ ወይም አገኛለሁ ወይ ከሚስቴ ከጓደኞቻችን ውስጥ በቤተክርስቲያን ውስጥ በሁሉ ህብረቶቻችን ውስጥ ፍቅርን እናገኘዋለን ወይ የሚለውን ስንመለከት እዚህ ውስጥ የፍቅር ባህሪ እናያለን። ራሳችሁን ቼክ አድርጉ። ይህንን ቃል ሳይነበው እናነበው እስቲ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 ጀምሮ እናነበው። እንደዚህ ላይ ፍቅር ምን ያደርጋል? ይታግሳል። የፍቅር ባህሪ ነው። አንድ ባል ወይም አንዲት ሚስት ትዕግስት ካላት የፍቅር ባህሪ ያላት ማለት ነው። አስቡት። ፍቅር ይታግሳል፣ ቸርነትን ያደርጋል። ቸርነትን ያደርጋል ማለት ያስባል፣ ምሕረት ያደርጋል። ምንም በደል ቢያደርገው፣ ምንም ጥፋት ቢያደርግ፣ ምንም ጥፋት ብታደርግ፣ ምንም ጥፋት ቢያደርግ ከክርስቶስ እኔ ለክርስቶስ ካሳየሁት ከዚህ አይበልጥም። ይታግሳል። እሺ ከዛዛ ፍቅር ምን ያደርግም? አይቀናም። ይሄ በጋብቻ ውስጥ ትልቁ ህይወትን የሚጥለው ምንድነው ካላችሁ ቅንዓት የሚባል ነገር አለ። መቀናናት ይመጣል። ይሄ ትላንትና ወደድኩሽ፣ አበጥኩሽ፣ ፈረጥኩ የሚለው ትላንትና በፍቅሩ ማለት ነው። በፍቅሯ ደዚሁም ይልና ይገብና ትንሽ ጊዜ መኖር ሲገምረው ያ አበርኩ ያለው ነገር ይቅርና ጠላቴ ነው እንደዚህ የሚለው ንግግሮችን ማምጣት ትጀምራለች። ምክንያቱም ፍጹም ፍቅር የለም ማዛ ውስጥ። ቅንዓት መጥፎ ነው። እስቲ ቅንዓት መጥፎ ነው በሉት እስቲ። ቅንዓት መጥፎ ነው። አዎ ስለ ቀና አይደለ ወንድሙን አውጥቶ የገደለው ስጋ ከአንድ ማህፀን የተወለደው ወንድሙን አውጥቶ የገደለው ቅንዓት ነው። እንኳን ትዳር መፍረስ ይቅርና እግዚአብሔር ንግግር ነው፣ እግዚአብሔር አፍ ነው። ምን እያለ ያለው ፍቅር ምን አያደርግም? አይቀናም።
እስቲ ፍቅር አይቀናም በሉት እስቲ። ሌላስ ምን ይላል? ፍቅር ምን አይሆንም? አይመካም። 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 እስቲ አይመካም በሉት እስቲ። አዎ የሚመካ በማን ይመካል? ጻድቅ ማን ነው? ኃያል በኃይሉ አይመካም። ጠቢብ በጥበቡ አይመካም። ባለጸጋ በብልጽግናው አይመካም። የሚመካ ሁሉ ግን ምሕረትንና ቸርነትን ፍትህ ርኅራኄን በሚያደርገው እግዚአብሔር ብቻ በመሆኑ አውቆ አስተውሎ በእግዚአብሔር ይመካል። ከዛ ውጭ ምንም አትመኩ። በመልካችሁ ይሁን፣ በቤተሰቦቻችሁ ይሁን፣ በገንዘባችሁ ይሁን፣ በእውቀታችሁ ይሁን፣ ባላችሁ ነገሮቻችሁ አትመኩ። ዛሬ የምትመክበትን ነገር እግዚአብሔር ይዛያችሁን ዞር ሲያደርግ ልክ እንደ ጠዋት ጤዛ ወይም እንደ ምን ማለት ነው? እንደ ጥላ ያሳልፋታል። የዛኔ አድራሻውን ፈልገሽ ታገኘው። አይመካም የሚለው ለዚህ ነው። የፍቅር ባህሪ ውስጥ ምን የለውም? መመካ። እኔ የሚል ነገር የለም። ባለፈው ብያለሁ አይደል? እኔ የሚል ጋብቻ ውስጥ አለ እንዴ? በጋብቻ ህይወት ውስጥ እኔ የሚባል ነገር አያዋጣም። ምንም ሰርታ አምጣ፣ ምንም ሰርተሽ አምጥሽ፣ ምንም አገልግለህ አምጣ፣ ምንም ወጥተህ ወርደህ አምጣ፣ ሰርታይ ካመጣይ በኋላ ሁሉም የኛ ነው። እስቲ የኛ ነው በሉት እስቲ። ቤት ስራ፣ መኪና ንዳ፣ ችግር የለም። እውቀት ደግሞ ከፒኤች ዲግሪ የተለያየ ዲግሪ አይነቶችን ሰብስብ። ትዳር ውስጥ እስከሆንክ ድረስ የተለያየ አይነት ስልጣን ሊኖር ይችላል። ኖ መጽሐፍ ቅዱስ የሚለው ጋብቻ ውስጥ ከሆነ የኛ ነው እንጂ የኔ የሚል ነገር ካለች እችን ነገር ወደፊት ይሄንን ተቋም ወደፊት አታስቀጥሉ። እዛች ጋር ችግር የሚገባው ስለዚህ አይመካም። ከዛ ቀጣዩሳ አይመካም ደግሞ አይተባይም። አይተባይም እንደ መሆን የሌለበት ነገር ነው። ሌላው ደግሞ በጣም ደስ የሚለኝ ቃል አለ። ይሄንን ካለ በኋላ የማይገባውን አያደርግም ይላል። እስቲ የማይገባውን በሉት እስቲ። በተግባራችሁ ላይ ያለውን ሰው ቀስ ብላችሁ ያዙ እስቲ። አንድ ቃል እንድትሉ እፈልጋለሁ። ጌታ ይባርካችሁ። ከኔ ጋር አብራችሁ ተስማማላችሁ? ለወንድሜ የማይገባውን አታደርግ ወይም ለእህቴ የማይገባውን አታደርጊ በሉት እስቲ። በኢየሱስ የማይገባውን ንግግር አትናገር በሉት እስቲ። አይገባውም በሉት እስቲ። አይገባትም በሉት እስቲ። የማይገባውን ንግግር አትናገሩ ወንድማችሁ ላይ። የማይገባውን ንግግር አትናገሩ በእህታችሁ ላይ። እባካችሁ ለእግዚአብሔር እለምናችኋለሁ፣ አትናገሩ። ለእግዚአብሔር ቃል እለምናችኋለሁ፣ አትናገሩ። የማይገባውን ንግግር አትናገሩ። እውነቴን ነው የምላችሁ። በጌታ ዋጋ የተገዛ ስለሆነ በጌታ ዋጋ የተገዛ ስለሆነ የማይገባውን ንግግር አንናገር። እርደኝ በሉት እስቲ። አንደበት የሚያስቸግራችሁ ሰዎች ሆነ እውነት እግዚአብሔርን ጠይቁት። ይሄንን እኔ የማይወደውን ነገር እኔ ከኔ ውስጥ አውጣ ብላችሁ ለምኑ እግዚአብሔርን። የማይገባውን አንናገር። ወንድማችሁ እህታችሁ ላይ አትናገሩ። አንናገር፣ አናሳዝን ወንድሞችን እህቶች። በሌላ እግዚአብሔር ፍቅር ነው የምለምናችሁ። ብዙ ጊዜ ሰዎች አምልኮ ጸልዮ ቆስሎ ይወጣሉ፣ እያዘኑ ይወጣሉ፣ እያለቀሱ ይወጣሉ። ተመልሶ ደውሉኛል፣ እንደዚህ እኮ ሆንኩ ይላል፣ እንደዚህ ሆንኩ ይላል። እና ይሄ ነገር አይሆን በእኛ ህይወት። ይሄ የፍቅር ባህሪ አይደለም። እስቲ ይሄ የፍቅር ባህሪ አይደለም በሉስ። የምን አይደለም? የፍቅር ባህሪ አይደለም። እግዚአብሔር እንደዚህ እየተናገረ ነው። ይህ የእግዚአብሔር ሰዓት ነው፣ የኔ ሰዓት አይደለም። የእግዚአብሔር ሰዓት ነው። እግዚአብሔር እየተናገረ ነው። የማይገባውን አትናገሩ። ወንድማችሁ ላይ ተጠንቀቁ እባካችሁ። ዘመኑ ክፉ ነው። እንደፈለግን የምንናገርበት ዘመን ነው። እንደመጣ የምንናገርበት ዘመን ነው። እንደመጣ ተናገሩ አይልም መጽሐፍ ቅዱስ። የማይለውን ታዲያ እኛ እንዴት እንለዋለን? እንዴት ነው የምንለው እኛ? እንዴት እንለዋለን? አንበለው። ካልቻልን እኔ ካልቻል ዝም ነው ብለው አልፋለሁ። ካልቻል እግዚአብሔር አንደበቴን ጠብቅ ብዬ ራሴን ነው መከላከል የምጀምረው። ከአቅሜ በላይ ሲሆን ራሴን መከላከል ጀምራለሁ። ምን አለ እንዳላሳዝነው የበለጠው እንትን እንዳለው ጸጥ ብዬ እንትን አደርገዋለሁ። ከዛ በኋላ በዛ ጸጥታ ውስጥ እግዚአብሔር ይናገራል ወይ ይናገራታል። እንደዚህ አይነት መንገድ ነው። ባላችሁም ላይ ሚስታችሁም ላይ
አንዳንድ ጊዜ ውጪ ላይ ውለን የዋልንበትን የበቀል እንትኖቻችን እንወጣጣ። አዎ ሰፈር እዛ አካባቢ ውለን ሳምንት ሰነብተን የመጠንበትን ነገር ደግሞ እዚህ አምጥተን አንወጣጣ። ይሄ ቦታ ይሄም እኮ ቤተሰብ ነው፣ አንዱ ቤተሰብ ቤት ነው። አሜን ነው ወይ? እናንተ ለኔ ቤተሰቦቼ ናቸው። አሁን ከስጋ ቤተሰቦቼ ለኔ የምትበልጡኝ እናንተ ናቸው። የኖርኩትም ይሄ ህይወት ነው። ወንድሞች 8 ወንድሞች አሉኝ፣ አባቴ እናቴ አሉኝ። ግን ምንድነው ምንም የነሱን ህይወት ነው የኖርኩት። እንደዚህ አይነት ህይወት ነው እዚህ ውስጥ ነው፣ ቤተሰብ ውስጥ ነው ያደረኩት፣ ቤተክርስቲያን ውስጥ ነው ያደረኩት። ቤተሰባዊነት እዚህ ውስጥ ስላለ ይሄንን ቤተሰባዊነት ይዘን የምንኖርበት አንዱ መንገድ እርስ በርስ መተሳሰብ፣ በቋንቋ ሳንለየው፣ በዘር ሳንለየው፣ በተለያየ ነገር ሳንለየው። ኢየሱስ ሲሞት ለነ እከሌ ዘር ለነ ነገሌ ቋንቋ ብሎ ተከፋፍለው ነው እንደተሰቀለው ክርስቶስ መስቀል አይደለም። ክርስቶስ ሲሰቀል ተከፋፍለው አልተሰቀለም። እኛ እንከፋፍለው እንደ ክርስቶስ ነው። አይገባም። ጌታ ይባርካችሁ። እንቀጥለው እና ይሄንን አያደርግም ካለ በኋላ የራሱን አያደርግም ካለ በኋላ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፅ ደስ አይለውም። ሁሉን ይታግሳል። እሺ ሁሉን ደግሞ ያምናል፣ በሁሉ ተስፋ ያደርጋል፣ በሁሉ ይጸናል። ድሮ ይበሳጭ ነበር፣ ብስጭት ያስቸግረኝ ነበር እና ስለዚህ በኋላ በጌታ ፊት ይህንን ነገር ጌታ እንዲያነሳኝ ጸለይኩት። ጌታ ሆይ አንሳኝ በህይወቴ። ለምን የምልበት ነገሮች ትግል ነበረኝ በህይወቴ ማለት ነው። ብዙ ነገሮች ያበሳጩኛል እና ስለዚህ የሚያበሳጩ ነገሮች ይገጥሙኛል እና ከዛ እያየው ያ ማለት እውነትን እናገራለሁ እጥለዋለሁ ማለት አይደለም። መናገር ባለብኝ ቦታ የምናገርበትን ቦታ አውቃለሁ። በህይወቴ መናገር ባለብኝ ቦታ ደግሞ ራሴን ጠብቀዋለሁ። እውነት ደግሞ የፈለገ መስዋዕትነት ይክፈል እንጂ እውነት ጢሶ እንዴት ደግሞ አልሰጥም እንጂ በህይወቴ ይሄ የወንጌል እውነት የምኖርበት የቤተክርስቲያን እውነት በህይወቴ የምኖርበት የህይወቴ አቅጣጫውን ሲቻልድ የሚያስከፍለኝን ዋጋ ከፍላለሁ እንጂ እንትን አይደል። ግን ከዚህኛው ዓላማዬን አለቅ ይሄ የሚቆምበት በሚቆምበትም ነገር ላይ እንደዚህ ዓላማ ይዤ ነው የምቆመው። ለዓላማ ይቆማል። ህይወትም እንደዚህ ነው። ትዳር ውስጥም እንደዚህ ነው። ለዓላማ ቆሙ፣ ለዓላማ ኑሩ። የማይገባውን ግን እንድናደርገው ዘንድ አያስፈልግም። ብስጭትም ደግሞ ትክክል አይደለም። ይሄንን በራሴ ህይወት ያየሁት ነው የምላችሁ። እግዚአብሔር ለምኑ። እግዚአብሔር ግን በብዙ አቅጣጫ እያስተማረኝ ከዚህኛው አይነት ህይወት እያወጣኝ እየሰራኝ እያስተካከለኝ ነው። አሁንም ሊስተካከል ይፈልጋል። አሁን በእናንተ ፊት የሚቆመው ሁሉ ነገሮች ሙሉ ሰው ነኝ እያልኩ አይደለም። ግን በፊት ጌት ተንበርክኬ ራሴን ብርክክ ብዬ ጌታ አንሳልኝ ብዬ የምለምንበት ብዙ ነገር አለ። አሜን። ጌታ ያንሳል። አሜን። እግዚአብሔር የማይፈልገው ነገር ጌታ ምን ያደርግልን? ያንሳልን። እግዚአብሔር ይመስገን። አሜን። ሌላው ሁሉን ያምናል የሚለው እሱ ነው። ትንሽ የሚቸገርበት እውነቱ እሱ ሆኖ ሳለ ሁሉም አምናለሁ ፍቅር ስላለኝ አንዳንድ ጊዜ ብዙ ሁሉን በማመን ባደረኩባቸው ነገሮች ደግሞ የተጎዳሁበት ነገሮች አሉ። በአገልግሎት የተጎዳሁበት፣ በፋይናንሻል የተጎዳሁበት፣ በይዋህነቴ ሰው እንትን ላደረገኝ ነገር ከቤቴ አውጥቼ ሰጥቼ አምናለሁ። በቃ ወንድሜን ከተጠጋው እንትን ከሆነ ተቸግሬያለሁ ካለ በተለይ ድሮ ኢትዮጵያ ላይ ያለው በተለይ ልጅ ይዞ ባለትዳር ሆኖ ተቸግሬያለሁ ካለ አይችልም፣ አንጀቴ አይችልም። ስለዚህ እንዲህ አውጥቼ ነው ዝም ብዬ የሚሰጠው። ግን ለአመፅ የሚመጡ አሉ፣ ለተንኮል የሚመጡ አሉ። ከተንኮለኛ ጌታ ይጠብቃችሁ። አሜን። ያን ለሌላ ነገር መንዝሮ በኋላ በእኔም ላይ አምጥቶ ወጥመድ ይዘረጋሉ። ይገርማችሁ ያን አይቼዋለሁ በህይወት እና እንደዛ አይነት ወጥመድ የሚዘረጋ ከሆነ አንተ ብቻ አይመነው፣ ባለቤቱ የዚህ በህርዩ ባለቤት ስላንተ ይዋጋል፣ ይቆማል። አሳፍሮኝ ደግሞ አያውቁም እግዚአብሔር። አያሳፍራችሁም እግዚአብሔር። ስለዚህ ሁሉን ያምናል የሚለው ሁሉን ተስፋ ማድረግ አለበት። ሌላው ሁለተኛ የሚያነሳው ታማኝነት ነው። በባልና ሚስት መካከል የቤተሰብ ህይወትን ከፍቅር ቀጥሎ ደግሞ ታማኝነት የሚባል ህይወት ነው። ቅድም በጸሎትም ለጌታ ይናገረን ነበር። ባል ለሚስቱ ታማኝ መሆን አለበት። ሚስት ለባሏ ታማኝ መሆን አለባት። ባል በሌለበት ቦታ ሚስት ታማኝ መሆን አለባት። ባል በሌለበት ቦታ ሚስት በሌለችበት ቦታ ባልም ምን መሆን አለበት?
ታማኝ መሆን አለበት። ታማኝነት ከምን ይጀምራል ካላችሁ ታማኝነት ከአእምሮ አስተሳሰብ ጀምሮ ነው። ታማኝነት ሰው በአእምሮ ሐሳቡ ላይ ታማኝ ካልሆነ ያ ታማኝነት ሲጎልበት ነው ወደ ተግባር የሚሄደው። ስለዚህ ታማኝነት ከአእምሮ ከሐሳብ ከአስተሳሰብ ነው ጀምሮ። እንዴት ነው የአእምሮአችሁ አስተሳሰባችሁ እንዴት ነው? እህቶቼ በትዳር ጋብቻ ውስጥ ያላችሁት ለባለቤቴ ታማኝ ነኝ ወይ የሚለው እሱን ማየት አለበት። የመጀመሪያ ግን ከሁሉ በፊት ባለፈው ምን ነገርኩት የነሳው ከዚህ በፊት መስቼዋለሁ። መጀመሪያ ሰው ለማን ነው ታማኝ መሆን ያለበት? ለእግዚአብሔር ነው። ሰው ለእግዚአብሔር መሆን አለ ተስፋ ታማኝ መሆን አለበት። በምን? በአገልግሎቱ ታማኝ መሆን አለበት። በትዳሩ ታማኝ መሆን አለበት። በአስረቱ ታማኝ መሆን አለበት። በቅድስና ሕይወቱ ለእግዚአብሔር ምን መሆን አለበት? ታማኝ መሆን አለበት። በስራው ታማኝ መሆን አለበት። የቤተ ክርስቲያን አገልጋዮች በሌሉበት ቦታ ታማኞች መሆን አለባቸው ሰዎች በቅድስና ሕይወት ለመኖር። እግዚአብሔር አለ ሁሉም ቦታ። እስቲ እግዚአብሔር አለ በሁሉም ቦታ ብለህ እግዚአብሔር አለ። ዮሴፍ ለእግዚአብሔር ምን ነበር? ታማኝ። ለዛው ደግሞ ተቀጥሮ ለሚሰራበት ለጲጥፋራ ቤት ምን ነበር? ታማኝ ነበር። ሁሉ ለእግዚአብሔር ማነው ጌታዬ በሁሉ ነገር ምን አድርጎኛል? ታማኝ ሰው አድርጎ ሾሞኛል። ለዚህ ቤት እኔ ታማኝ አገልጋይ ነኝ። ግን ባል ስለነበረ አንቺ ሚስቱ ስለሆንሽው በአንቺ ለምንም ስልጣን የለኝም። አንቺ የምትይውን ነገር አሁን ዛሬ በሰውየው የለም፣ ሌላ ሰራተኛ በዚህ ቦታ ላይ የለም። እሷ ለሚጠይቀው ነገር ሁሉ የተሟላ ነገር አለ። በፍቅር ጽዋ ላይ የቀረበው ኃጢአት ነው። ከጠጣ ተብሎ የተቀረበው ኃጢአት አይጨልቅም ነው ያለው። እንግዲህ ኃጢአት ይሄ ትልቅ ነው ያለው። ኃጢአትን ሰው ታማኝነት ሲጎልበት ምንድነው ያለው? ኃጢአትን ትንሽ አድርጎ ማሳነስ ጀምሮ እዛ ላይ ውድቀት አለ። ምን ችግር አለ? ነገ ገብቼ ባለቤቴ የለም እዚህ ቦታ ወይም ሚስቴ እዚህ ቦታ የለም፣ ነገ እኮ ምንም ችግር የለም፣ እሷን ማታለል ይችላል፣ እሱ ማታለል ይችላል፣ አብረን እንትን ነው፣ ምን ችግር አለው? ነገ ንስሐ እገባለሁ። እግዚአብሔር የምህረት አምላክ አይደለም እንዴ? እውነት ነው፣ እግዚአብሔር የምህረት አምላክ ነው። ለምታደርገው ነገር ደግሞ ለሰራኸው የዘራኸው ዘር ስላለ ማጭድ አይቀርም። እግዚአብሔር ታማኝ አምላክ ስለሆነ ያስከፍልሃል፣ ያስከፍልሻል፣ ያስከፍለናል። እዛ እንዳንሆን ምን ማድረግ ያስፈልገናል? ታማኝነት በጣም አስፈላጊ ወሳኝ ነገር። ታማኞች እንሁን። አሜን ነው ወይ? ታማኞች እንሁን በሉ እስቲ አንድ ጊዜ። እግዚአብሔር ታማኝነታችን ይጠይቃል ማለት ነው። ሌላው ይሄ ነው። ቀጥሎ ትንሽ ነገሮች ላንሰና ወደ ማጠቃለያ እመጣለሁ። አንድ 5 ደቂቃ ተጠቅሜ አንድ የተወሰነ ደቂቃዎችን ተጠቅሜ ባልና ሚስት በኑሯቸው ውስጥ እያንዳንዳቸው የቤተሰብ አባል እንደሆኑ መጠን ማወቅ ያለባቸው ኃላፊነት ላንሳ። ባልና ሚስት ምንድነው ኃላፊነት በህይወታቸው ለማወቅ ያለባቸው የሚሉትን ነገሮችን ላንሳ። ይሄ ኃላፊነታቸውን ካላወቁ በትዳር ህይወታቸው ላይ ትክክለኛ የሆነውን አቅጣጫ ይዞ መምራት አይችሉም። ባል የራሱን ኃላፊነት ማወቅ አለበት፣ ሚስትም ደግሞ የራሷን ኃላፊነት ማወቅ አለበት። እዚህ ውስጥ ነው መታየት ያለበት። እግዚአብሔር ይመስገን። የባል ኃላፊነት አንደኛ የባል ኃላፊነት የምለው ላንሳ። የባል ኃላፊነት ባል ከሁሉ በፊት እግዚአብሔር ማነው ከሁሉ በፊት ክርስቶስ ቤተክርስቲያን እንደወደዳትና ስለሷም ራሱን አሳልፎ እንደሰጠ ሁሉ ሚስቱን እንደገዛ ስጋው መውደድና በፍቅር ራሱን መስጣት የመጀመር ተግባር አለበት። ባል ከመጀመሪያ ከሁሉ በፊት የባል ኃላፊነት አሁን ብዙ ጊዜ በተለይ በእኛ በአበሻ ኮሚኒቲ ውስጥ ያሉትን ችግር አለ። እሱ ችግር ምንድነው? ከእግዚአብሔር ቃል እውቀት የሆነው እውቀት አለ። ባልና ሚስት ከተጋቡ በኋላ ይጋባሉ። ቀጥሎ ደግሞ ምንድነው የሚመጣው? ልጆች ይመጣሉ አይደል? ባል ለሚስቱ የሚገባውን ኃላፊነት ማድረግን ትቶ ሚስትን ለባሏ የሚገባትን ኃላፊነትን ትታ የባልም ትኩረት ልጆቹ ላይ የሚስትም ትኩረት ደግሞ ማን ላይ? ልጆቹ ላይ። ይሁንና ባል እሷን ይረሳታል፣ እሷም ደግሞ ባሏን ትረሳለች። ልጆቼ
ልጆቼ ባሌ የምትለው ቃሏን እየጣላች ነው የምትመጣው። ባል ሚስቴ የሚለውን ቃል እየጣላ ይመጣል። ይሄ ትክክለኛ የሆነ እውቀት አይደለም፣ መጽሐፍ ቅዱሳዊ አይደለም። ለአንቺ ልክ የመጀመሪያ እንደሆነ ለአንተም የመጀመሪያ እንደሆነችው ቀሪ ገንዘብሽ ወይም ቀሪ ገንዘብ እሷ ናት፣ እሱ እንደሆነ ማወቅ አለብን። ልጆች ይሄዳሉ፣ ያድጋሉ፣ ይሄዳሉ። የማሳደግና እንትን እሱም በሚቀጥለው ሳምንት ኃላፊነታቸውን በደንብ አድርጌ ያስተምራለሁ። አሁን እኔ አባትና እኔ እናት 8 ልጆችን ወልዶ 8ቱም ልጆች አሁን የራሳቸው ቤት ይዞ ነው የወጡት። አሁን የታችሁ ነው ያሉት። ንገርማችሁ ነው እዛኔ መጀመሪያ ይወድሻለሁ ይወዳለሁ ብሎ በሰውና በእግዚአብሔር ፊት ቃል ኪዳን ገብቶ የኖሩት እነሱ ነው ህይወታቸውን እየኖሩ ያሉት። እኛ እየኖርን አይደለም። እኛ የራሳችን ህይወት ነው እየኖርን ያለነው። አስቡት። እወቁ፣ እንወቅ። ባሌ ብለሽ አስቀድሚ፣ ሚስቴ ብለሽ ከልጆችሽ ቀድማል። ከልጆችሽ ቀድማል። ሚስትሽ ትቀድማለች ከልጆች። እዚህ እሱን ማወቅ በጣም አስፈላጊ ነው። ለዚህ ነው ከሁሉ በፊት ያለው ከሁሉ በፊት ክርስቶስ ቤተክርስቲያንን እንደወደደ ለሚስቱ ራሱን አሳልፎ ይስጥ በመስጣት ነው የተሰጣ ማንነት ሊኖረው ዘንድ ያስፈልጋል። ይሄ አንደኛው ነው። ቀጥሎ ሁለተኛ ቤቱን ማስተዳደርና መምራት ማለት የበላይ የበታች የመሆን ጉዳይ ሳይሆን በፍቅር የመቀበል ጉዳይ ነው። አሁን ሁለተኛው ላይ ምንድነው? ቤትን የማስተዳደርና የመምራት ኃላፊነት የማን ነው? የባል ነው። ኃላፊነቱ ይሄ ነው። መምራት፣ ማስተዳደር፣ መሬት መስጠት፣ የወደፊት ዳራቸው ምን እንደሚሆን ልጆቻቸው ምን ደረጃ እንደሚደርሱ ያን ሐሳብ የሚያፈልቀው ምንድነው ማለት ነው? ባል ነው። ቤቱን ባል ካልመራ ትክክል አይደለም። መርከብ ያለ መሪ ምን ይሆናል ነው የሚባለው? ይጠፋል አይደል የሚባለው? አዎ በሏ። አዎ እውነት ነው። ባል መሪነትን ቦታ መያዝ አለበት። እውነት ነው። እስኪ አንደኛ ቆሮንቶስ ምዕራፍ 11 እንድረስ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እንመልከት። መጽሐፍ ቅዱስ ምን ይላል? ባል የምን ምሳሌ እንደሆነ፣ ሚስት የምን ምሳሌ እንደሆነ፣ ክርስቶስ ደግሞ ምን እንደሆነ እዚህ ቦታ ላይ ይነግረናል። 11 ቁጥር 3 ለምን ይላል? ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴት ራስ ወንድ፣ የክርስቶስ ራስ እግዚአብሔር እንደሆነ ሊታውቁ ይወዳሉ ይላል። እዚህ የተጠመረ ሀሳብ ነው። ነገር ግን የወንድ ሁሉ ራስ ክርስቶስ። የቤተሰብ የመጀመሪያ ራስ መሆን ያለበት ማን ነው? ክርስቶስ ነው። ወንድን ራስ ያደረገው ወንድ ቤት ከሆነ እዚህ ላይ ነው ትልቅ ስራ የሚሰራው። ከዛ ሀሳብ የሴት ራስ ደግሞ ማን ነው? ወንድ ነው። የክርስቶስ ራስ እግዚአብሔር እንደሆነ ሊታውቁ ይወዳሉ። ወደ ታች ደግሞ ወረድ ብሎ እንደዚህ ላይ ቁጥር 6 ላይ ምን ይላል? ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናወን አይገባም። ሴትም ደግሞ የወንድ ምንድን ናት? ክብር ናት። ወንድ የእግዚአብሔር ምሳሌ ነው። እግዚአብሔር የዓለም ሁሉ ምንድን ነው? መሪ ነው። በመሪነት ነው እያሳየ ያለው እዚህ ላይ አስቡት። ስለዚህ ሴት ደግሞ የወንድ ምንድን ናት? ክብር ናት። ዘውድ ይላል ሌላ ቦታ ላይ አይታችኋል። ክብር ናት ይልና ከዛ ቁጥር 9 ላይ ደግሞ ወርድ ብሎ እንደዚህ ይላል፣ ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና ይላል። አስቡት። ቁጥር 11 ላይ ደግሞ እንደገና ወርድ ብሎ እንደዚህ ይላል፣ ነገር ግን በጌታ ፊት ሴት ያለ ወንድ ወንድም ያለ ሴት አይሆንም ይላል። አሁን ደግሞ ያጣምራቸው ለምጥቶ ወንድም ሴትም ለጌታ ነው። አስቡት። ይሄ በደንብ ማወቅ ያለብን ነገር ነው። ይሄ ካልሆነ ችግር የሚፈጠረው ነው። ሴትም ከወንድ እንደሆነችው እንዲሁም ወንድ ደግሞ በሴት ነውና ሁሉም ከእግዚአብሔር ነው። ሁሉም ከእግዚአብሔር ነው እያለ የነገረን ነው እግዚአብሔር ቃል። ሁሉም ከእግዚአብሔር ነው። ስለዚህ መሪነት የወንድ ኃላፊነት ነው።
ቤት ውስጥ ምንም አይነት ስልጣን ይኑራችሁ፣ ምንም አይነት የምትናገሩበት አንደበት ጥሩ እንትን ያላችሁ ልትኖሩ ትችላላችሁ። እህቶቻችሁ በጣም ጎበዞች ናችሁ። እግዚአብሔር ይባርካችሁ። ኧረ አሜን በሉልኛ። አሜን። እናንተ አሜን ብትሉም ባትሉም እኔ ጀምርበታለሁ ማልተው። ስለዚህ እውነቱ ይሄ ነው። ምንም አይነት ማንነት ይኖራችሁ፣ ምንም አይነት አቅም ይኖራችሁ፣ ቤታችሁ ላይ ከሆናችሁ ለመሪው ስፍራ ስጡት። እግዚአብሔር እንደዚህ ነው ብለው መሪነት ስፍራ ስላስካጣ መርከብ አለመሪ እንደማለት ነው። እንዴት ያስጠላል! ይሄ ግን መሪነት የሚባለው ደግሞ በሀገር ቤት ደግሞ ያለው አለ። በዱላ እየቀጠቀጥክ እንደፈለክ እያረክ እየጮቀንክበት። አሁን ደግሞ የኛ ትንሽ ደግሞ ይሄ ባሎቹ አቅጣጫ የኛ የዚህ የአበሻ ኮሚኒቲ በእንትኑ አቅጣጫ ደግሞ የተሳለ ነገር አለ። ድሮ ይዘንበት ከመጠንባቸው ይዘንበት የመጠነባቸው ኮተቶች አሉ። እዛ ኮተቶቹ ምንድነው ማለት ነው? እሷ ሚስት ስለሆነችው ኢቭን እንኳን እንትን መሆን የለባትም መጨቆን አለ መረገጥ አለበት። ይሄ የተሳሳተ አመለካከት ነው። ይሄ መጽሐፍ ቅዱሳዊ አይደለም። እስቲ መጽሐፍ ቅዱሳዊ አይደለም በሉት እስቲ። አይደለም፣ ሮንግ ነው ይሄም አይደለም። መሪ ማለት የበላይና የበታች ጉዳይ አይደለም። መሪ ማለት ምን ማለት ካላችሁ በፍቅር ተጋብቦ በአንድነት ያን ተቋምን ወደፊት አንድ ላይ ይዞ እግዚአብሔር ወዳየለት ስፍራ ማድረስ ነው፣ ዘልቆ መሄድ ነው እንጂ ይሄ ነው ማለት ያለበት። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጌታ ሆኖ አምላክ ሆኖ ሳለ እንዴት ነው የመራቸው ካላችሁ በፍቅር ነው። እግራቸውን እያጠበ አብሮ ከነሱ ጋር እየበላ እየጠጣ በፍቅር ነው ገንዘብ እንኳን በቀኝና በግራ ማን ይቀመጣል እያሉ መጥቶ ኢየሱስን ሲናገሩ ነበር። ማን ነው በአንተ በቀኝና በግራ የሚቀመጠው እያሉ ይከራከሩ ነበር። የፍቅር ጌታ እስቲ የፍቅር ጌታ በሉት እስቲ ሃሌሉያ። ኢየሱስ እኮ ፍቅር ነው። አሜን። እስቲ ኢየሱስ ፍቅር ነው በሉት እስቲ ሃሌሉያ። ኢየሱስ ፍቅር ነው። ኢየሱስን ነው የሚያሳያችሁ። ዛሬ ኢየሱስን አስገቡት ዳራችሁ ውስጥ። ነገም የሚታገቡት ኢየሱስን ራስ አድርጉበት። ራስ ይሁን ኢየሱስ በቤታችሁ። የትም የተኛ ቋንቋ የሚናገር ይሁን የተኛ ህይወት ያለ ይሁን አንቺ ትክክለኛ ስፍራሽን ከያዝሽው ባልሽን የምትገዢ አንቺ ነሽ። እንደ መሬት ነው የምታደርጊው። አይታችኋል? መሬት ታደርጊያለሽ። ተቆጣጭ ተናዳጅ የምታደርጊው አንቺ ነሽ። ሚስትን ደግሞ አመፀኛ ዓለም የምታደርገው አንተ ነህ። በፍቅር ካልያዝከው የዓለም እንትን አይችላትም። ይገርማችሁ ራስ እኮ ትንሽ ነው አይደል? እቺ ቦታ ትንሽ ነው አይደል? ይሄ አካል ይበልጣል እኮ። አካል ይሄንን ራስ የፈለገበት ቦታ ማጣመም ይችላል። እሷ ማጣመም ከጀመረችው ፍሩዛኔ እንደዛ እንደው ተለማምጠን ምንም ብትሆን የገባይበት ስለሆነ በደንብ አድርገህ መያዝ ነው ተሸክመህበት። እሺ ፍቅሬ ማሬ ሌላ ጀኔ ምን ነበር ሳብዬ በትግርኛ ምን ነበር ፍቅሬ ማለት እንደዛ እያልካል ያስኩ በስመ አብ ብዙ ነው። ስለዚህ በፍቅር መያዝ ነው ወንድሜ፣ በፍቅር መያዝ ነው። ስለዚህ ይሄ ነው ያለ ይመስገን። እንቀጥለው እዚህ ላይ ምን ይላል? ሌላው የወንድ ቀጥሎ ምንድነው? መርዳትና ማገዝ፣ ቃል መመገብ፣ ማስተማር፣ ማንከባከብ፣ በፍቅር ለቤተሰብ አስፈላጊነቱን ሁሉ አሟልቶ መኖር ነው። ይሄ የባል ነው። መመገብ አለበት። እግዚአብሔርን ቃል መመገብ፣ ጥሩ ሀሳብ መመገብ አለበት። ጥሩ እውቀት ከሱ የሚፈልገውን ነገር ለባለቤቱ መስጣት አለበት። እሷም ደግሞ ቁጭ ብላ እንድትማር መሆን አለባት። ቁጭ በይ ስል እሺ ጌታዬ ብትል መሆን አለባት። ነን በርከት እሺ ብላ እንድትበርከት መሆን አለባት። አይደለም እንዴ?
ሰዓት ቤት ላይ አክብረን በቤተሰብ ፕሮግራም አለ አይደል? የቤተሰብ ፕሮግራም ብለን የቤተሰብ ፕሮግራም ያለ ያን ቀዳሚ ሆነ መገኘት አለባት። ይሄ ነው የሚቀርሰው። ይሄ ካልሆነ ምንድነው? አንተም በፈለክበት ዋል፣ እኔም በፈለክበት፣ አንተም በፈለክበት ተኛ፣ እኔም በፈለክበት ጦርነት ነው እንጂ ቤት ነው ያ አይደለም። ስርዓት ያዙ እንጂ አይደለም። እንቀጥለው። ሌላው ለቤተሰብ ሁልጊዜ መጸለይ ምሳሌ ያለ ህይወት መኖር፣ መጸለይ ምሳሌ ያለው ህይወት መኖር፣ መጸለይ ቀደም ብሎ መገኘት አለበት። ፕሮግራም ከያዘ ቀደም ብሎ መገኘት አለበት። እሱ መጸለይ ኑሮ ነው ማሳየት ያለበት፣ ኖሮ ማሳየት አለበት። አስተምሮ ሰብኮ ምሳሌ ሆኖ መገኘት አለበት። ይህ ይባል ነው። ሌላው ሁሉን በቅድስና ሁለንተናውን በቅድስና በንጽህና መጠበቅ። ንጹህ ደግሞ መሆን አለበት። የአእምሮ ንጽህና የራሱ ቁሳዊ ግንኙነት የልብስም ያሰብ ሁሉ ንጽህና ያስፈልገዋል። በንጽህና ራሱ መጠበቅ አለበት። ባለቤቱ ምን የምትሆንበት የምትናፍቅበት ንጽህና ቅድስና ሊኖር ያስፈልገዋል ማለት ነው። ይሄ አንዱ ነው። ሌላው የቤተሰብን አንድነት መጠበቅ። ሁሉ ጊዜ ለቤተ ክርስቲያን ለቤተሰብ አንድነት የመጠበቅ የመጀመሪያ ፖሊስ ሆኖ መቆም አለበት። ይሄ ነው ዓላማው። ይሄ ማን አለበት? ቀጥሎሳ ከቤተሰብ ጋር ሁሉ ጊዜ ጌታን ማምለክ መፈለግ። ለዚህ ነው ከአገልግሎቱ ከመሪነቱ የሚበልጠው ስለ ቤተሰቡ ኢያሱ ሲናገር ምን አለ? እኔና ቤተ እግዚአብሔር እናደርጋለን። እናንተ ከፈለጋችሁ የምታመልኩት ምን አድርጉት? የሚበልጠው ቤቴ ነው አለ። ቤት ነው ላወቀው ለገባው ሰው ቤቱ ላይ የሌለውን ህይወት እዚህ ጋር መጥቶ ቢለፈልፍ ቢናገር ለመናገርም አቅምም አይኖረውም። አቅም ኖሮ መናገር አይችልም። ማስተማርም መስበክም አይችልም። ምን ስለሌለው ህይወት የሌለው ነገር እንዴት? ለዚህ መቆም የሚቻለው ለዚህ ነው። እግዚአብሔር ጸጋ ያበዛለት ሰው ሁሉ ጊዜ እግዚአብሔር ማምለክ አለበት። ሌላው የሚስትን ላንሳና ላጠቃለው። የሚስት ኃላፊነት ምንድነው? በቤተሰብ መካከል የሚስት ኃላፊነት የሚለው ሚስት ከሁሉ በፊት ለክርስቶስ እንደምትገዛ ለባሏ መገዛት፣ በፍቅር መርዳት፣ መታዘዝ ቀዳሚ ውሳኔዋና ተግባሯ ያ መሆን አለበት። ቀዳሚ ውሳኔ ምን መሆን አለበት? መገዛት። መጀመሪያ ለማን ነው መገዛት ያለበት? ለክርስቶስ። ለክርስቶስ ብሉት እስቲ። ለክርስቶስ መገዛት ብሉት እስቲ። ለባል ለመገዛት መጀመሪያ ለክርስቶስ ነው መገዛት ያለበት። ባልን ለክርስቶስ ቅድም የባል ራስ ማን ነበር ያልነው? ክርስቶስ። ክርስቶስ ራስ ያልነው ባል ራስ ያልነው ክርስቶስን ራሱ ያላደረገው ባል ሚስቱን እንደ ራሱ አድርጎ መውደድ አይችልም። ለክርስቶስ ያልተገዘችው ሚስት ለባሏ ልትገዛ አትችልም። እዛ ጋር ነው ራሱ መፈተሽ ያለባት። ለከስ እኔ ነኝ ያልተገዛሁት ባል አይደለም የሚለውን እዛ ላይ ልታየው። እኔ ነኝ ለከስ ለባሌ ረዳት መሆን ያልቻልኩት ብላ መታየት ያስፈልጋል። እኔ ነኝ ባሌን ያልወደድኩት ብላ እዛ ውስጥ ራሷን ማየት አለባት ማለት ነው። ሌላው ሁለተኛ የምትመች ረዳት ሆና መገኘት አለበት። ምቹ ረዳት ባለፈው መንስቼዋለሁ። ጫማ አንዳንድ ጊዜ ጥሩ ጫማ አድርገንበት ሳናውቀው የሆነች ጠር ነገር ወይም እንደ ሾክ ነገር ከገባችሁ የአእምሮአችሁ ሰላም ይሰጣል አይሰጥም? በጣም ነው ምን የሚሆነው? ያ ጥሩ ጫማ በብዙ በውድ ዋጋ ገዝታችሁ እዛ ጫማ ውስጥ የገባችሁ ይህች ትንሿ ነገር ምን ታደርጋለች? እስከ ጸጉራችን እንትን ድረስ ታሳምማለች። ምቾት አትሰጥም፣ ታስጨንቃለች። አይታችኋል? ማትመች ከሆነ ልክ እንደዚህ ነው። ሁል ጊዜ ምቾት አይኖርም። አንድ ጊዜ ወንድማችን ፓስተር ሲንገሌ ሲያገለግል ምን አለ? ሚስቱ ታዛ፣ ሚስቱ ባረካ፣ ሚስቱ እንትን ያደረገችው ወንድ አለ ምንድነው? ምን ብሎ ተናገረ? መድረክ ላይ በቆመ ሰዓት በሸንጎ ፊት በቆመ ሰዓት እሱ አንበሳ ነው። ነገር ግን ሚስቱ እንትን ያደረገችው ምንድነው? ቤት ውስጥ አይጥ ነው። እሷ ትዳር በጣም እኮ ጠቢብ ናት። እግዚአብሔር የባረካት ሴት ናት። ትዳር ቢሆን እንደዚህ አይነት ትዳር ብሎ ሌሎች የሚቆረሱበት ትዳር መሆን አለበት። ለዚህ ዋናው
ምሳሌ የምትሆነው ሚስት ናት። ይሄ ኃላፊነቷ እንደሆነ ያሳየናል። ሌላው ጌታን ለማገልገል ወይም የሚያገለግሉትን የቤተሰብ አባላት መደገፍ፣ ማበረታታት፣ አይዞህ፣ በርታ፣ ቀጥል። በአንተ ውስጥ ያለው ምንድነው? የክርስቶስ ወንጌል ነው። እኔ አለሁ ምትል፣ በጎን ምትል። እኔ በዚህ ምድር ላይ እግዚአብሔር ትልቁ ምን እድል ሰጠ ካላችሁ ባለቤቴን ነው እግዚአብሔር የሰጠኝ። በአገልግሎት ዙሪያ በየትኛውም ነገር እንዲያዝ አትፈልግም። እግዚአብሔር ዘመኑን ይባርክ። አሜን። አዎ እግዚአብሔር ይመስገን። አሜን። ይሄንን ምንበት ከልቤ ነው ምለው። ኢቭን እንኳን ዛሬ ሊጋባ ማነው የእጮኝነት ባለፈው እንደነገርኳችሁ ለእጮኝነት ያቀረብኳት የመጀመሪያ ለአገልግሎት ደጋፊ ትሆኛለሽ የሚል ነበር ያቀረብኩላት። እሱን ደግፋለሁ ስትል ነው ቃልን የሰጠኋት ማለት ነው። ያን ነው ተሸክማ ዛሬ እየኖረች ያለችው። ኢቭን ቀን ስራ እየሰራው ከሚያገለግልበት ቀን ስራ አትስራ፣ አገልግሎትን አገልግል እኔ እሰራለሁ ብላ የመጀመሪያ ዝምድር ላይ እድል ሰጣ። ትክክለኛ ህይወት፣ ትክክለኛ ውስጤ ላይ ያለው ጩኸት፣ ውስጤ ላይ ያለው ራዕይ እንዲቀጥል ያደረገችው ባለቤቴ ናት። ዛሬም በሚያልፍባቸው ሁኔታዎች ሁሉ መካከል ሲወጣም ሲገባ ለየትኛውም ነገር በንግግር ብቻ አይደለም፣ በሚታይ አይደለም፣ በጓዳ ላይ እንትን ሽንት ቤት እንትን እያደረገ በሐሳቡ ለከመጣ እዛው ተንበርካ አግኛታለሁ። ተንበርካ እየጸለየች እግዚአብሔርን ፊት እየተንበረከች እየጸለየች ማለት ነው። ይህ እግዚአብሔር የሰጠ ትልቅ ሸክም ነው፣ ኃላፊነት ነው። ስለዚህ ይሄንን ነው መሆን ያለበት፣ ማበረታታት። የሁላችሁም ነገ የምትገቡትን ቤቶች በጣም ነው በልቤ ውስጥ ያለውን አፍስሼ ነው እየነገርኳቸው ያለው። በጌታ ፊት የዋልኩበት የተነጋገርኩበትን ነው እየተናገርኳቸው ያለው። በዚህ አይነት አቅጣጫ ቤተሰብ የሚያዝ ከሆነ በተለይ ለአገልግሎት ለመንግስት ጉዳይ ወደ ኋላ የሚጎቱት መሆን የለበትም። ምክንያቱም የሁላችሁ የቤት በረከት ገንዘብ ለገንዘብ መዘብዘብ አይደለም። እንዳትሳሰቱ ብር ለበለንድ ማድረግ የእግዚአብሔር መንግስት ማገልገል ማለት እግዚአብሔር በልጆች ይከፍልልሃል። በልጆች ነው የሚከፍልልሽ። ትውልድሽን ያሰፋል እግዚአብሔር። እኔ ከሚያገለግሉት ቤተሰብ ውስጥ ነው የመጣሁት። እግዚአብሔር ባርኳቸዋል በብዙ ጎዳና። የተባረኩ ቤተሰቦች ናቸው። በህይወታቸው አይቼዋለሁ። ያን ህይወት ነው መቀጠል የምፈልገው። አይታችኋል። እንደዚህ አይነት ህይወት እንዲቀጥል ከፈለጋችሁ ሚስቶች ለባሎቻቸው እግዚአብሔር መንግስት እንዲያገለግል አበረታቱ። ወደ ኋላ ሳይሆን ወደፊት ሄድልኝ። ድሮ እንኳን ሰዎች በአባባል ምን ይላሉ? ሴት ይላካችሁ ምን አቤት አቤት። ምክንያቱም ሊካለች ለሞት ራሱን እስከ መስጠት ድረስ አይዞህ በርታ፣ እኔ ያለሁልህ ሂድ እኮ እኔ ያለሁልህ በጎን ነኝ ስትለው ያ ውበቱ ውስጡ ላይ ያለው ውበት ይወጣል፣ ጸጋው ይወጣል፣ ለትውልድ በረከት ያደርጋል። እግዚአብሔር ለበረከት ያድርግላችሁ። አሜን። እግዚአብሔር በዚህ መንፈስ ይባርካችሁ። አሜን። እና ብዙ ነገር ነው ያለው። ስለዚህ በዚህ ላይ ላቆመውና በሚቀጥለው አነሳዋለሁ። ብዙ ረጅም ሰዓት ነው ተጠቀምኩት። እግዚአብሔር ይመስገን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ሚስቶችም ባሎችም የቤተሰብ ህይወት ስንኖር እነዚህ ጉዳዮች ሁሉ መታየት መታሰብ ያለበት ጉዳዮች ናቸው። አንገቶቻችን እዚህ ቀርገን እንጸልያችን ጸሎት። ጌታ ሆይ እናመሰግናለን። ክብር ላንተ ይሁን። የመገኛት ጉልበት በዚህ ጉባኤ ለስላለ ተነሳ